የተከበራችሁና የተወደዳችሁ በየትኛውም ዓለም የምትገኙ የቤተ ክርስቲያን ልጆች በሙሉ እኒህ ከዚህ የምታዩቸው ታላላቅ ሊቃውንት በደብረ ልዑላን መድኃኔዓለም ደብረ ታቦር መድኃኔዓለም የታላቁ ሊቅ የመምህረ መምህራን የኔታ በጻ አለሙ ደቀ መዛሙርት ናቸው። ይሄ የምትመለከቱት ህንፃ ደግሞ በቤተ ክርስቲያን ሊቃውንት አእምሮ ታስቦ በመምህራን ተደግፎ በትንሽ ጊዜ ውስጥ እጅግ በሚያስገርም ሁኔታ እዚህ ደረጃ ላይ ደርሶ ታዩታላችሁ ማለት ነው። ከዚህ በፊት ስለ ዓለም አቀፍ መንፈሳዊ ስኮላርሺፕ መረጃ ሰምታችሁ ከነበረ ቤተክርስቲያንን በዓለም ተደራሽ ለማድረግ ነጮችን ጭምር ማስተማር የሚቻልበት ፕሮጀክት ተነድፎ እዚህ ላይ ደርሷል ማለት ነው። እንዲህ የሚያስደንቅ የሚያስገርም በዘመናት ውስጥ አንድ ጊዜ ብቻ የሚታይ አይዲያ ሀሳብ ይዘው ሲመጡ ሊቃውንት እኛ የድርሻችን መወጣት ካልቻልን የቤተክርስቲያንን ለውጥ መንፈሳዊ አስተዳደር መስፋት የምናስብ ሰዎች በኋላ የምንቆጭበት ዘመን እንዳይሆን፣ ስለዚህ በዚህ ፕሮጀክት ላይ በሚቀመጠው የጉባኤ ቤቱ አካውንት አማካኝነት ተደራሽ መሆን እንዲቻል ሁላችሁም ሸር እያደረጋችሁ ሀሳቡን ታስተዋውቁ በቤተክርስቲያን ስም ጥሪ አስተላልፋለሁ። እኔም የሰማሁት ሀሳብ ገርሞኝ እውነት ነው እንዲህ ብዬ ለማየት ነው ከአዲስ አበባ ደብረ ታቦር ድረስ በዚህ በሚከብድ ጊዜ የመጣሁት። ስመጣ ግን ከሰማሁት ከተነገረው በላይ ገዝፎ አይቼዋለሁ። እናንተ መጥታችሁ እንድትጎበኙ በቤተክርስቲያን ስም ጥሪ አስተላልፋለሁ። አመሰግናለሁ።